ፍቺ ተፈቅዷል? ተወዳጆች ይህንን አሳዛኝ ጥያቄ ወደ ጌታችን ወደ መድኃኒታችን ኢየሱስ ክርስቶስ ዘንድ ይዘው የመጡት ሕገ እግዚአብሔርን ጠንቅቀን እናውቃለን እናስተምራለን የሚሉ የሃይማኖት ቤተሰቦች የሆኑት ፈሪሳውያን ናቸው። እነዚህ ፈሪሳውያኖች ወደ ጌታችን ኢየሱስ ክርስቶስ ዘንድ ሊፈትኑት ይህንን ቃል ይዘው መጡ። ሰው በሆነው ምክንያት ሚስቱን ሊፈታ ተፈቅዶለታልን? እንደገናም ሚስት ባሏን ልትፈታ ተፈቅዶለታልን? የሚል ጥያቄ ይዘው ሲቀርቡ እንመለከታለን። ወንጌላዊ ማቴዎስ በምዕራፍ 19 ከቁጥር 3 እስከ 6 የጻፈውን እንመልከት። የእግዚአብሔር ቃል እንዲህ ይላል። ፈሪሳውያንም ወደ እርሱ ቀረቡና ሲፈትኑት ሰው በሆነው ምክንያት ሚስቱን ሊፈታ ተፈቅዶለታልን? አሉት። እርሱ ግን መልሶ እንዲህ አለ፣ ፈጣሪ በመጀመሪያ ወንድና ሴት አደረጋቸው። ስለዚህም ሰው አባቱና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ የሚለውን ቃል አላነበባችሁምን? ስለዚህ አንድ ሥጋ ናቸው እንጂ ወደፊት ሁለት አይደሉም። እግዚአብሔር ያጣመረውን እንግዲህ ሰው አይለየውም። ተወዳጆች፣ ትዳርን የሚያጣምር በትዳር ውስጥ እውነተኛ አንድነትና ፍቅር እንዲኖር በማድረግ እየባረከ ትዳርን የሚባርክ ወንዱንም ሴቱንም ለእግዚአብሔር ሐሳብና ፈቃድ በመገዛት በዚህ መንፈስ በዚህ አንድነት ትዳራቸውን እንዲጠብቁ የሚያደርገው ራሱ እግዚአብሔር ነው። ስለዚህ እግዚአብሔር ያጣመረውን ሰው አይለየውም በማለት መድኃኒታችን ኢየሱስ ክርስቶስ የፍቺ ጥያቄ ይዘው ለመጡት ደቀ መዛሙርት እናንተ በቃሉ የተጻፈውን አላነበባችሁምን? ከቀድሞ እንዲህ አልነበረም በማለት እግዚአብሔር በትዳር ውስጥ በኪዳን ውስጥ ትልቅ አስተዋጽኦ እንደሚያደርግ በዚህ እውነት ውስጥ ጌታችን ኢየሱስ ክርስቶስ አስረግጦ ሲናገር እንመለከታለን። በተለይ ፈሪሳውያን ይህንን ጥያቄ ይዘው የቀረቡት እንዲህ ያለ ጥያቄ በአገልግሎታቸው ሊገጥማቸው ይችላል። ምን አይነት መልስ ሰጥተው እንደሆነ ለዚህም ጥያቄ መልስ ሊያገኙ ነው። ጌታችን ኢየሱስ ክርስቶስ ግን ወደ ቀደመው ነገር ወደ መጀመሪያው ነገር ወደ ሕገ እግዚአብሔር ወደ ቃሉ እንዲመለሱ በማድረግ አላነበባችሁምን? አስቀድሞ በሕግ የተጻፈውን በቃሉ የተጻፈውን አላነበባችሁምን? በማለት ሲናገር ሰው አባትና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ። እንግዲህ እግዚአብሔር ያጣመረውን ሰው ሊለየው አይችልም በማለት እግዚአብሔር ቃልን ሲያጸናው አስቀድሞ የሰጠውን ቃል መድኃኒታችን ኢየሱስ ክርስቶስ በአጽንኦት ሲናገር እንመለከታለን። ተወዳጆች፣ እግዚአብሔር ፍቺን ይጠላል። ፍቺ በማህበረሰባችንም ዘንድ የተወገዘ የተጠላ ነገር ነው። በፍቺ ውስጥ ቤተሰብ ይበተናል፣ ልጆች ይበተናሉ። እንደገናም የምትፈታው ሚስት እንደገናም ደግሞ የሚፈታትም ባል ሁለቱም በስነ ልቦና የሚጎዱ ፈሪዎች፣ ተጨናቂዎች ከመሆናቸውም አልፈው እንደገና በብዙ መቅበዝበዝ ፈተና ውስጥ ይወድቃሉ። ለዚህ ሁሉ መንስኤው ምንድን ነው ብለን ስንመለከት እግዚአብሔር የሚጠላው ነገር ባለመጥላታቸው፣ እግዚአብሔር የሚወደውን ነገር ባለመውደዳቸው፣ የትዳር ጀማሪም ፈጻሚም እግዚአብሔር መሆኑን ካለማወቃቸው የተነሳ ነው። እውነት ነው። በሕይወታችን አንዳንዴ ብዙ አይነት መሰናክሎች አልፈው ሊሆኑ ይችላሉ። ነገር ግን ይህንን የእግዚአብሔርን ቃል ካወቅንበት ጊዜ ጀምሮ እግዚአብሔር አምላካችንን ምሕረትን ካወቅንበት ጀምሮ እግዚአብሔር በሰጠን ትዳር ላይ በታማኝነት እስከ ፍጻሜው እንድንጸና ክፋትን እንድንጸየፍ እግዚአብሔር አምላካችን ይፈልጋል። በተለይ ባላጋራችን ዲያብሎስ በተለይ ትዳርን ለማፍረስ በዚህ በተቃራኒ አቅጣጫ በመነሳት አእምሯችን፣ ልባችን፣ ሐሳባችንና ፈቃዳችንን ለመበታተን የተለያየ ክፉ አጋንንታዊ እሳቤዎችን ይዞ እንደሚመጣ ልናውቅ ልንረዳ ይገባል። ስለዚህ ነው በዚህ ውስጥ ባልና ሚስት አንድነታቸውን በመጠበቅ በፍቅር በታማኝነት ፍርሃቶቻቸውን፣ ተግዳሮቶቻቸውን፣ ስጋቶቻቸውን በአንድ ላይ በጠረጴዛ ላይ አምጥተው በመወያየት እንደገናም ደግሞ እውነተኛ ምላሽ ለመስጠት
እንዲችሉ እግዚአብሔር እንዲረዳቸው በእግዚአብሔር ፊት በጸሎት እየተጉ በአንድነት ይህንን ትልቅ ተቋም ቤተሰብን እንዲጠብቁ እግዚአብሔር ይፈልጋል። ለዚህ ነው ጌታችን ኢየሱስ ክርስቶስ እግዚአብሔር ያጣመረውን ሰው ሊለየው አይችልም ይላል። ተወዳጆች፣ በሕይወታችን በቤተሰባችን የሚደርሰው የኢኮኖሚ የተለያየ ችግሮችን ፈተናዎችን በተመለከተ ወደ እግዚአብሔር ወደ አምላካችን ዘንድ ይዘን በመቅረብ ከእግዚአብሔር ከአምላካችን ዘንድ ምሕረትን እንድንለምን ፍርሃቶቻችንን ስጋቶቻችን ለእግዚአብሔር መንገር እንድንችል የእግዚአብሔር ቃል ይነግረናል። በዚህ እውነት ውስጥ እኔና እናንተ ስንገኝ ሁልጊዜ ትዳራችንን በመጠበቅ ለሌሎች ሰዎች ምሳሌ በመሆን ሌሎችንም ከጥፋት ለማዳን እግዚአብሔር መሳሪያ አድርጎ ይጠቀምብናል። በተለይ የሃይማኖት አስተማሪዎች ቤተሰቦች የሆንን ፍቺን በማውገዝ ትውልዱ እግዚአብሔርን በማወቅና በመፍራት የትዳር ጀማሪም ፈጻሚም እግዚአብሔር ኪዳኑን እንደሚያከብር በዚህ ኪዳን ውስጥ ደግሞ ሰዎች በሚገኙበት ጊዜ የእግዚአብሔር መለኮታዊ እጅ እንደሚያግዛቸው እንደሚረዳቸው ይህንን እውነት ገልጠን በማስተማር ትዳር እንዲጠበቅ በጸሎት እንደገናም ደግሞ ለወገኖች አስፈላጊው ምክር በመስጠት ከጎናቸው እንድንሆን እግዚአብሔር አምላካችን ይፈልጋል። ሁላችን ወደ እግዚአብሔር ቃል ወደ ቀደመው እውነት ስንመለስ ሁልጊዜ በዚህ መንፈስ ሕይወታችን ይታደሳል፣ ጤንነታችን ይጠበቃል፣ ቤታችን ቤተሰባችን ይባረካል። እግዚአብሔር በዚህ በረከት ውስጥ እስከ ፍጻሜው መገኘት እንድንችል ይርዳን። እንጸልያለን። አባት ሆይ እናመሰግናለን። ዛሬም በቃል እውነት ስለመጣ ፍቺን በመጸየፍ እንደገና በፍቺ አደጋ ውስጥ ላሉት እንድንጸልይ እግዚአብሔር አምላካችን በቃል እውነት ስለተናገርከን እናመሰግናለን። ይህ ቃል ያንተ ነው። በቃል ኪዳን ውስጥ እግዚአብሔር ሆይ አንተ ታማኝ ነህ። ሁልጊዜ የትዳር ጓደኞችን እግዚአብሔር ወንዱንም ሴቱንም በመርዳት በጽድቅ እግዚአብሔርን በመፍራት በዘመናቸው እግዚአብሔርን እንዲያገለግሉ ከእግዚአብሔር ቤት እንዳይታጡ ቤተሰባቸውን በማገልገል ይህንን ትልቅ ኃላፊነት እንዲወጡ ትፈልጋለና ዛሬ ይህ ጸጋ እንዲያግዛቸው እጸልያለሁ። በጌታ በኢየሱስ ክርስቶስም በዚህ ፍርሃት በዚህ ስጋት ውስጥ ላሉት ደግሞ መለኮታዊው እጅ እንድትመጣ ሐሳባቸውን እግዚአብሔር ሆይ ወደ አንተ ዞር ማድረግ እንዲችሉ የተቀደሰ ፈርሃ እግዚአብሔር ያለው ንግግር እርስ በርስ እንዲኖራቸው እርስ በርስ በመተማመን በፍቅር እግዚአብሔር የተሰጣቸውን ኃላፊነት ይህንን ትልቅ ተቋም መጠበቅ እንዲችሉ እንድትረዳቸው ጸልያለሁ። ሁሉ ደግሞ ለክብር ይሁን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ተወዳጆች እግዚአብሔር ይባርካችሁ። የጌታችን የኢየሱስ ክርስቶስ ጸጋ የእግዚአብሔር አብ ፍቅር የመንፈስ ቅዱስ ኅብረትና አንድነት ከአሁን እስከ ዘላለም ከሁላችን ጋር ይሁን። አሜን።